ታሪኩ የሚጀምረው ፓራይዝ በእጁ የያዘውን ሲዲ ላይ ሰጉል እያሳያት ነገር ግን ምን እንደሆነ እንደማያውቅና እላዩ ላይ ምንም ጽሑፍ እንደሌለበት እየነገራት ነው። ሰላም ውድ የአትሮኖስ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬም እንደተለመደው ለልጄ ክፍል 32 ምን ትዕይንቶችን ያሳየናል። አብራችሁን ቆዩ። ቤተሰብ ያልሆናችሁ ሰብስክራይብ የሚለውን የደወል ምልክት በመጫን ሰብስክራይብ አድርጉ። ቤተሰብ ይሁኑ እንላለን። ወደ ታሪኩ እናመራለን። ታሪኩ የሚጀምረው ፓራይዝ በእጁ የያዘውን ሲዲ ያሳየ ይዞ ቢመጣም ምን እንደሆነ ግን እንደማያውቅ ለይሰጉል እየነገራት ነው። እሷም ከየት እንዳመጣው ስትጠይቀው በአባቷ ካዝና ውስጥ እንዳገኘውና በላዩ ላይ ምንም አይነት ጽሑፍ እንደሌለበት ሲነግራት ይህን ጊዜ ይሰጉል እንዲያመጣውና ምናልባት ከሙስታዝ ጋር የተያያዘ ነገር ሊሆን እንደሚችል በመገመት ለማየት ጓጓች። በሌላ ስፍራ ደግሞ ሰዎች ስለ ሰላም ስምምነት ይወያያሉ። ከነሱ መካከል አንደኛው ያለምንም ቅድመ ሁኔታ የሰላም ስምምነቱ እንደሚፈራረሙና ከዚያም በኋላ ሁሉም ነገር በባህሬን ቁጥጥር ስር እንደሚሆን ገለጸ። ማጠፍ ያልቻልነውን እጅ እንስማለን በማለት ለነጀት በማስረዳት በማግስቱ የመጀመሪያ ስራውን ለባህሬን መደወል እንደሚሆን ነገረው። ፓራይዝ ላገኘው ሰው ሁሉ ስለ ዛፋር መረጃ እየሰጠ ነበር። ዛፋር ወደ ልቦናው እንደተመለሰና ከባህሪ ጋር የሰላም ስምምነት ለመፈራረም እያሰበ መሆኑን አሳወቀው። አድማጩ ይህ ማታለያ ሊሆን እንደሚችል ቢጠራጠርም ፓራይዝ ግን ዛፋርና ሰዎቹ ሌሊቱ ሙሉ በፍርሃት ሲንቀጠቀጡና የሚሸሸጉበትን ቀዳዳ ሲፈልጉ ማደሩን እንዲሁም በማግስቱ ለባህሪን ደውለው እጁን ለመሳም እንደሚሄዱ በልበ ሙሉነት ተናገረ። ሰውየውም ይህን ሲሰማ ፓራይዝ የጀመረውን እንዲቀጥልበት አበረታተው። ፓራይዝ አብሮ ያለው ማን እንደሆነ ሲጠይቀው ሰውየው ማንም እንዳልሆነና ገብቶ እንዲተኛ በማዘዝ ንግግራቸውን አጠናቀቁ። በፖሊስ ጣቢያ ውስጥ መርማሪው ስለ አንድ ዶክተር ግድያ ተጠርጣሪዎችን ምርመራ እያደረገ ነው። የመጀመሪያው ተጠርጣሪ ምንም እንዳላደረገ ሲክድ መርማሪው እሱ ራሱ እንደገደለው ወነጀለው። ሁለተኛ ተጠርጣሪ ብቻውን እንዳልነበርና ሌላ ሰው አብሮ እንደነበር ሲናገር የመጀመሪያው ተጠርጣሪ ውሸት መሆኑንና ጉዳዩ እርሱ ራሱ ሁለተኛ ሰው እንደሆነ አጥብቆ ተከራከረ። መርማሪው ሁለቱ ተባባሪዎች መሆናቸውን ሲገልጽ ውድቅ አደረጉ። በመቀጠል መርማሪው ፊቱን ወደ አንዲት ነፍሰ ጡር ሴት በማዞር ልጁ ከሌላ ሰው መሆኑን እያጋለጠ ቤተሰቡን ልክ እንደ ብራዚል ድራማ የተወሳሰበ መሆኑን በመግለጽ ተሳለቀባቸው። ሳዲተን የተባለ ሰው ከምርጫ ማጣት የተነሳ የሆነ ነገር መሆኑን ሊያስረዳ ሲሞክር መርማሪው በቁጣ አቋረጠው። ሶንጉል ከሰይድ ቤክ ክሊኒክ የስልክ ጥሪ ደረሳት። ደዋዩ ዶክተሩ መሞቱንና የህመምተኞቹን ማህደር ወደ ሌሎች ዶክተሮች እያስተላለፈ መሆኑን አረዳት። አክሎ ለባለቤቷ የመካንነት ሕክምና ጉዳይ እንደደወለና ማህደሩ አሁንም እነሱ ዘንድ እንደሚገኝ ገለጸላት። ሶንጉል ግን ጉዳዩ ቀድመው እንዳስተካከሉትና ከዚያ በኋላ እንዳይደውሉላት በማስጠንቀቅ ስልኩን ዘጋች። ጠዋት ላይ አንዲት ሴት አብሯት ያለውን ወንድ ዛሬ ትልቅ ቀን መሆኑን በማስታወስ ከሙስታዝ ጋር አውርቶ እንደሆነ እየጠየቀች ቀሰቀሰችው። እሱም እንዲደውልለት ነገራት። ሴትዮዋም ወደ እርሷ ቤት መጥቶ እንዲኖር ሐሳብ ብታቀርብም እሱ ግን አልተቀበለም። ኮሎኔሉና የቤት ውስጥ ስራው ማን እንደሚሰራው እያነሳች ብትከራከርም እሱ ግን እሱና ሲናን በትንሿ ቤት ውስጥ መኖራቸው የተሻለ አማራጭ መሆኑን ገለጸላት። ስለዚህ ጉዳዮች ወደፊት በሰፊው እንደሚያወሩና አሁን ግን የኡንሳልን ፊት ለማየት እንደቸኮለ ተናገረ። ሴትዮዋ ለምን ተዘጋጅቶ እንደወጣ ስትጠይቀው የሚስተካከለውን ትንሽ ስራ እንዳለውና ቆይቶ እንደሚደውልላት በመንገር እርሷ ወደ ሙስታዝ እንድትሄድ አቅጣጫ ሰጧት። ተለያዩ። የባህሪ ልጅ አባቱ ፊት ለፊት ስለሚደረገው ስብሰባ ጠየቀው። ባህሪንም እንዲሄድ ሲያረጋግጥለት ልጁ ወጥመድ ሊሆን እንደሚችልና አባቱ ወደ ሞት መልአክ ጥሪ የሄደ መሆኑን በመግለጽ ስጋቱን አጋራው። ባህሪ ግን እሱ ካልሄደ ጠላት ወደሱ እንደማይመጣ በማመን ቢያንስ የመገናኛ ቦታቸው ራሳቸው እንደሚያመቻቹ አሳመነው። በዚህ መሃል ፓራይዝ ጣልቃ በመግባት የመገናኛ ቦታው እንዳዘጋጀ በስፍራው ማንም ሳይኖር ባህሪና ዛፋር ብቻ እንደሚሆኑ አስረዳ። ባህሪም ፓራይዝን ስላመነ ብቻ በቦታው እንደሚገኝ ተናገረ። ፓራይዝም ሰዎች በፍርሃት መርበደበታቸውን በማንሳት አሳማኝነቱን አረጋገጠላቸው። በመጨረሻም የገጽ ለገጽ ግንኙነቱ ተጀመረ። ስፍራው ላይ ከሚገኙ ጠባቂ ጋር ከተደረገ አጭር ንግግር በኋላ ዛፋር ባህሪ ብቻውን ይመጣል ብሎ አስቦ እንደነበርና እነሱም ያን ያህል ሞኞች እንዳልሆኑ ተናገረ። ባህሪ ግን ዛፋር ለምን ሊገድለው እንደፈለገ እየጠየቀ አሁንም በህይወት መኖሩ ትልቅ እድል እንደሆነ አስጠነቀቀው። ዛፋር በመካከላቸው አዲስ የሰላም ምዕራፍ መከፈት እንደሚፈልግና ስምምነት ለመፈረም መምጣቱን ገለጸ። ከዚያ በፊት ትልቅ ስህተት ሰርቶ ገደቡን እንዳለፈ በዚህ ምክንያት አብሮት የሚሰራው ሰው ጠፍቶ ብቻውን እንደቀረና ለባህሪ እጅ ከመስጠት ውጭ ሌላ አማራጭ እንዳጣ
አምኖ ተቀበለ። ባህሪም ይህን አድምጦ ዛፋር በእርግጥ ሰላም የሚፈልግ ከሆነ ከእግሩ ስር ዞር እንዲልለት፣ አለበዚያ አይኑን ትናንሽ ነገሮች በደንብ ስለማያይ በስህተት ሊረግጠው እንደሚችል ጠንከር ባለ ቃል በማስጠንቀቅ የበላይነቱን አረጋገጠ። እንግዲህ ውድ ተከታታዮቻችን፣ ቤተሰቦቻችን 1-2 እያለ ክፍል 32 ላይ ምናየው ትዕይንት ይሄን ይሆናል። በቀጣይ በክፍል 33 ምን ያሳየናል አብረን ምናየው ይሆናል። እስከዛው መልካም ቆይታ